ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የትዕግስት የዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም ነው አለውኝ። እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁላችሁም ጋር መልካም እንዲሆን መልካም ምኞቴ ነው እላችኋለሁ። ምሳሌ የሰራሁኝ ነው ዶሮ መረቅ ነው የሰራሁት ማለት ነው። እንደምታዩት ያው እዚህ ጋር ደግሞ ሩዝ፣ ይኸው እዚህ ጋር ደግሞ የስጋ መረቅ፣ እዚህ ጋር ደግሞ ክሽምሽ እየተሰራ ነው ማለት ነው። ያው ምሳ ያገናብለናል ማለት ነው። ያው ወረዲ አልቋል ማለት ይቻላል። መረቄ በዚህ መልኩ ትክክል እያለች ነው። ስሙኝማ መረቁ ደግሞ እንደዚህ ወፍራም የሆነው ማለት ነው። እንደዚህ ወፍራም የሆነው ካሮት፣ ቲማቲም፣ ትላልቁ ቃራ እና አንድ ፍሬ ድንች አድርጌ አብሬ የፈጨሁት ማለት ነው። እኛ የሚጣፍጥ ጣዕም ይሰጠዋል። ከዛ ደግሞ ወፈር ያደርገዋል፣ ደንደን ይላል። ጣዕምናውም የሆነ ድንድን ነው የሚለው። ሩዜ በዚህ መልኩ እየደረሰ ነው። ሩዙን አሁን ቀነስ አደርገዋለሁ እሳት እና አትክልት ደግሞ የተጠቀምኩት ኩሳ፣ በታት፣ ከዛ ደግሞ አዋራ ቆረጥ ቆረጥ አድርጌ ደግሞ የጨመርኩበት ይሄ እንደዚህ ማለት ነው። እና ላይክ፣ ኮመንት፣ ሰብስክራይብ አድርጉኝ። እኔም በታማኝነት እመልሳለሁ። ኮመንት አስቀምጡልኝ እላችኋለሁ እህቶቼ። እኔም እመልሳለሁ በታማኝነት እያንዳንዷን ኮሜንቱ የገባበት ገብቼ ማለት ነው። የምር እመልሳለሁኝ። ላይክ፣ ሰብስክራይብ፣ ኮመንት እንደራረግ። እኛ የማዳም ቅመሞች እርስ በራሳችን እንደጋገፍ እላችኋለሁ።
ደግሞ እንደተለመደው ሀገራችን ገብተን እንደገና ደግሞ ተመልሰን ወደ ስደት ላለመምጣት ስደትን ሁለተኛ ላለመመኘት ወይም ደግሞ ለማስወገድ ማለት ነው። እና እርስ በራሳችን እንተራረም፣ እርስ በራሳችን እንደጋገፍ እላችኋለሁ ውድ እህቶቼ ጓደኞቼ። እና እንደዚህ ነው እላችኋለሁኝ። ያው ምሳችንን በዚህ መልኩ እያለቀ ነው ማለት ነው። በእርግጥ አረብ ሀገር ሆኖ ይሄን ማያቅ የለም። ሩዝ ስታጥቡ በሁለት እጃችሁ እሽት አታርጉት፣ በጣም አትሾትሽ። ስታሹ የሆነ ሩዙ ይቦካል። ትንሽዬ ውሃ እንኳን አርጋችሁበት ማለት ነው። ከዛ በቃ በደንብ የሆነ በአንድ እጃችሁ ገልበጥ 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 እያረጋችሁ ውሃ እየጨመራችሁበት የሙቅ ውሃ ማለት ነው እንጂ እሽት እንዳታረጉት። እንደዚህ ፍሬ እንዴት አባቱ እንደሚያምር እዩት። እሽት አታድርጉት። የሆነ ገልበጥ 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 ነው እንጂ እንደዚህ አንዳንዶቹ በሁለት እጃቸው ነው የሚያሹ የኛ ልጆች ማለት ነው። ከዛ እሱ ትንሽዬ ውሃ እንኳን አድርገውባት ይቦካል ማለት ነው። ይሄ አሁን የሆነ በቃ ፍርፍር ነው የሚለው። በሙቅ ውሃ ደግሞ ምግብ መስራት ከመጀመራችሁ በፊት ሩዛችሁን ዝብዝብ አድርጉት በሙቅ ውሃ ማለት ነው። ከዛ ፍሬው በጣም ትላልቅ ደስ የሚል ፍሬ ነው የሚወጣው ማለት ነው። አያችሁት? ያው እዩት በደንብ እንደዚህ ነው የሚሆንላችሁ። እሽት አታድርጉት በጣም ማለት ነው። ቡክት እንዳይልባችሁ እሽት አታድርጉት። ከዛ የሙቅ ውሃ ቢያንስ 1 ሰዓት ግማሽ ሰዓት ብዘፈዝፉት በሙቅ ውሃ ምርጥ ነው የሚሆነው። ይህንን 20 ደቂቃ ብቻ ነው የዘፈዘፍኩት። ዛሬ ሰዓት የለኝም እና ረፍዶብኝ وين راحت؟ والسالة؟ قولي والله سالة ما في حد؟ وانت مسكرين صح؟ لا مفتوح كسر باب. راحت عندكم ولا تطلع عندكم فوق؟ ولا تطلع فوق تجري؟ تطلع فوق الحين هي تجري ولا؟ بس لا موجودة شلون؟ لو موجود تطلع والله. انت بس شوف بس يعني ما عندك شغل ولا تطلع فوق. በዚህ መልኩ ጨርሻለሁ። መልካም ቀን መልካም ውሎ ይሁንላችሁ። ባይ ባይ።